አይለማመዱም አጥንተው አይገቡም ድምጻቸው እኮ ካሁኑ ተዘክቷል አይከፈትም እኛ በሰማመት የምናወጣውን ድምጽ ያሁኖቹ የ30 እና የ40 አመቶች ለማውጣት በጣም ይቸገራል አመልጠናል እነዚህ ልጆች ጋር ዘፈን ቢሆን ኖሮ የሚበልጡ ናቸው በእውነት አንዳንዱን ድምጽ ሰማ በጣም ይገርመኛል አሁን ሩቅ ሳትጂ ይሄ አብርሃም ያመጣው ልጅ ዳዊት ጽጌ አሁን እሱ ያዘው ድምጽ ነው በእውነት ይገርማል በእውነት እኔ ያንን የሄደውን ትልቁን ሰው ሁሉ ያስታውሰኛል ቁጭ ብዬም ባሁሉ ይዘኛል ያደረላ ጣሚ ቢታጣ የሚያንጎራጉር ጋዜጠኛው መጣው ዝምታል ሰብር ጋዜጠኛው መጣው ዝምታን ለሰብር ተሩበት ጊዜ ነው አደራምለው ግን የሚሰሩትን ስራ ብዙ አኝከው ዘላለም ከሰው ውስጥ እንዳይወጣ አድርገው መስራት የሚችሉ ልጆች ያሉበት ዘመን ስለሆነ ጽድፊያውን እንዲያቆሙ በዚህ አጋጣሚ ያደረላል ስለዚህ ከዚያ ትውልድ መማር የሚችሉት መጀመሪያ ራሳቸውን መሆን የኔ ሐሳብ ባንቺ ፍቅር ተመርዞ ቢያስቸግር እጅግ ልቤን አስተክዞ ተረታሁኝ ባንቺ ፍቅር ተይዤ ቁጭ ብዬ ቀረሁልሽ ተክዤ ሐሳብ ብቻ በልቤ ውስጥ ተመርኩዤ ሰቀቀኔ ሐሳብ ያንቺው ነሽ እምባይ እንደው አፈሰስልሽ በትዝታይ ታስሬ ስንገላታ አልሰራሁም ፍጹም ልቤ ተረታ ነይ ወደኔ የኔ ሐሳብ ወገኔ አንቺ ሁነሻልና ሰቀቀኔ በ1954 ዓመተ ምህረት የኔ ሐሳብን ግርማ ዘፈነ ይኸው እስካሁን እንጀራ ይበላበታል ድምጹ እስካሁን እንዳለ ነው ወርቃማ ነው ይሄ ጎልደን ቮይስ የምትሉት አይነት ያን ጊዜ ይሄን ዘፈን ሲዘፍን 300 ብር ተሸልሞበታል በዘመኑ ውድድር ተደርጎ አንደኛ ነው የወጣው ግርማ እኔ ህይወት ታሪኩንም ሰርቻለሁ ኢትዮጵያ ሬዲዮ ያለውና እንዴት አንደኛ ወጣህ እንደው ይገባሃል ልክ ነው ስንለው ልክ አይደለም ጥላሁን ገሰሰና ኮሚኒሊ ኮስናቸው ሩቅ ምስራቅ ሄደው ነው ቻይና ሄደው እኮ ነው እኔ እኮ እዚህ ሰው ሳይኖር ነው እኮ አንደኛ የወጣሁት የሚል ትሁት ሰው ነው ግርማ የነሻንቺ ልቤ የኑሮ የመብራት ፍሬ እስከ ጊዜ ሞቴ ልቤ የምጨነቅላት ወዴ ዳገቱን ወጥቼ ቁልቁለት ስጀምር ጠፋብኝ አቅጣጫ ያለሽበት ምድር ግርማ ነጋሽ ነው መጨከን ምንድነው ልብሽ እያወቀ እንኳን ሰላም መጣ እንኳን ደህና ቆያችሁ ምስጋና ይከፍ ይላል እንግዲህ ወደ ሙዚቃ ክፍል የሄድኩት በ52 ዓመተ ምህረት ነው ከዛ በፊት ዝም ብሎ አለ አይደለም ይሄ ሁሉ የምታዩ ይሄ ትልቅ ደረጃ የደረሰው ሁሉ መንደር አንድ ነገር ሳያረግ በአመት በዓል ወይ ሰው ቤትም ሆነ ሰው ሰርግ ላይ እንደው ድምጹን ሳያስመርቅ ደረሰ የለም እኔም በዛ ነገር ውስጥ ነው ያለፍኩት ግን በሙዚቃ ደረጃ በ52 ዓመተ ምህረት ነው ፖሊስ ኦርኬስትራ ጓደኞቼ በህይወት የለም አባይ በለጠ የሚባል ጎበዝ ድምጻዊ ነበር በኋላ ምድር ጦር ከታምራት ሞላ ጋር ነበር ዛሬ ሁሉም የሉም እኔ እንግዲህ በእድሜ እግዚአብሔር ፈቅዶልኝ የነሱንም ታሪክ ለማውራት አብቅቶኛል እድሜ ሰጥቶኝ ማለት ነው እና አባይና ሌላ ደግሞ እንደዚሁ በህይወት የሌለ አረጋ የሚባል
ጉራጌኛ ጥሩ አድርጎ የሚጨፍር የሚዘፍን ልጅ ገብቷል ሲሉኝ እንግዲህ መንፈሳዊ ቅናትም አለ እንዴት ገቡም አለ ተነስቼ ከሰፈሬ በቃ ሳንቲሙ የለም በምን ልሂድ እንግዲህ ኮልፌ ነው በአጋጣሚ ያደኩት እዚህ ፖሊስ ጋራጅ የሚባል አለ ሸራተን የተሰራበት አካባቢ የፖሊስ ጋራጅ አለ ፖሊሶች መኪና የሚሰራበት ማለት ነው ከዛ ጋራጅ ብዙ ጊዜ ወደ ኮልፌ የሚወጡ መኪናዎች አሉ በአጋጣሚ ሳይ ያን ጓደኛ ያባት የሆኑ አሸዋጭ ነው ሲወጡ አገኛለሁ ከጋራጁ ወዴት ነው የሚሄዱት ወደ ኮልፌ ለባኮ ሰዱኝ ብዬ ለምኜ አሸዋ ላይ ተቀምጬ ፖሊስ ግቢ ደረስ ኮልፌ ስደርስ ጓደኞቼ ኦሬዲ ተቀጥረው ሰብሰብ ብለው እዛ በርቀት ያዩኛል ከየት መጣ ብለው ይደነግጣሉ ይነግሯቸዋል እሺ ካለ በቃ እንግዲህ ጥሩ ጊዜ ነው እኔ አባይን በጣም ነው ማደንቀው ከኔ ያስፈልጬ ለሰዎች ጥሩ ነገሩን እናገራለሁ ሌሎችም እንደዚህ ናቸው ለኔና ገና ሲያዩኝ አንድ ሻለቃ ነበሩ ሙዚቃ የሚወዱ ለሳቸው በጣም ጥሩ ጎበዝ ሰው ነው እሺ ካላችሁ እንትን በሉት ያነ ያሳዩዋቸዋል ከርቀት ከጓደኞቼ ያጠገብ ወስደው እንዲያርግ ሲሉ ለጊዜው ደረደራለሁ ሲሞክሩኝ እቺ ሰፈር ውስጥ አንዳንድ ማደርጋል ነገር አለች ፍላጎትም ነበረ አዎ እንዴና በቃ ሳንጎራጉር በቃ አንተማ አትሄድም አሉኝ እዛ ፖሊስ ገባው እስኪ እንገናኛለን አንጎራጉርልን እንገናኛለን አልቆረጥኩም ተስፋ በደነዝዝ እንኳን ቁሜ ባንቀላፋ ሕይወቴ ነሽ አንቺ ልቤ የኑሮዬ መብራት ፍቅሬ እስከ ጊዜ ሞቴ ልቤ የምጨነቅላት ወዴ ምንኛ ደስ ይላል ከሚወደው መኖር እስኪ ያለያይ ድረስ ያክፉ መቃብር መጨከን ምንድነው ልብሽ ያወቀ ፍቅሬ ሆይ ድረሺ ሰውነት ያለቀ ያርዳፈንሽው ሳት በልቤ ውስጥ ያለው እስከ ዘላለሙ መች የሚጠፋ ነው እንገናኛለን አልቆረጥኩም ተስፋ በደነዝዝ እንኳን ቁሜ ባንቀላፋ ደዛ አንተ እንደው አታጨበጭም አልወደድካትም እሺ ነርሲስ ፊታቸው ወደ ኦርኬስትራ ወደ ሰዎቹ ወደ ሙዚቀኞቹ አርገው ጀርባቸው ነው የሚታየን ገብቶ ጌታ ነርሲስ ብሎ ያናግራቸዋል ምንድነው ብሎ ሲዞሩ እኔ አንድ እንደው የሆነች ነገር የለበሰ ሰው አብሮ አለ ምንድነው ይሉታል እና እንደዚህ ብሎ ሲያወራቸው እንግዲህ በኋላ ነው እንጂ የሚያውሽ መጀመሪያ መገመት አይቻልም እሳቸውም ጥፋት የለባቸው ምንድነው ሲሉት እንደዚህ ይችላል ይላሉ አዎ እሱ ይችላል ካላቸው ወዲያ እኔንም አረጋግጡት ይችላልህ አዎ ይችላልው ምን ሙዚቃ እናርግልህ ለመፈተን ፈተና ወዲያው ነው የሚካሄደው አዎ እና ወዲያው ሎሬም አይመችም እንግዲህ ጥላሁን በደንብ እንትን የሚለው ነገር እኔም ከሬዲዮ ጋር የትኛውንም የሱ ዘፈን ነበር በጣም ነው የጥላሁንን ዘፈን ማንንም ይጠላል ሁላችን እንወደዋለንና የሱን ዘፈን ማለት ለዛ ሰራው ኦርኬስትራውን ከማዛቸው በፊት በደንብ ይችላልው ይልቁንም አንድ ነገር ላሳስቦት አልኳቸውና ልክ የምታረጉልኝ በሬዲዮ እንደምሰማው እንዳይጓደል የሚል ነገር ማስጠንቀቂያ ሰጣቸው ሳቁና ጀመሩ እንግዲህ ልባርጊ ጊዜው ሩቅ ነው ግን ከሙዚቃ ጋር አብሮ ያው ሬዲዮ ጋር አብረን ጧት ማታ ምንድል ሆነ ምንም
አልቸገረኝም። ይሄ ሪትም የሚባል ነገር የለ ከሙዚቃ ጋር የምትሄጂው ከሬዲዮ ጋር እንደሰራሁት ያልኳቸውም እንዳና አባላሽ ነው። እነሱ በአግባብ ሲሰሩ እኔንም አላስቸገረኝ ሰራው። ወደዛ ገደማ ሄደው ኤኮውን አደመጡ። እንደገና ድገሙ ብለው ካደመጡ ወዲያ በቃ ይሄ ጎበዝ ልጅ ነው። ግርማኮ አደባባይ ያልወጡ በርካታ ዜማዎችም አሉት። አሁን ቀለሜዋ ነይ ነይ ቀለሜዋ ቀለሜማ አበበች ወይንም አፈራች ቃል ኪዳን አለብኝ ከሀገሬ ልጆች እያለ በክራር ሲጫወተው ብትሰሚ ኢትዮጵያ ሬዲዮ አለ፣ እዛ ብትፈልጉ ታገኙታላችሁ። ግርማ ሌሎችም ዜማዎች እኮ አሉት፣ አልወጡም አደባባይ። ቀለሜ ሄዋ ነይ ነይ ቀለሜ ሄዋ ቀለሜ ማበበች ወርቄ ማፈራች ቃል ኪዳን አለብኝ ከአገሬ ልጆች ነይ ነይ ቀለሜ ሄዋ። የሰሯቸው የኔ ሀሳብ ምን ተለይሽ በዚህኛው እንገናኛለን አልበቃኝም ገና ምትላለች አዝናለሁ ስላንቺ ፍቅርሽ አንገላታኝ የሚል ብዙዎች ናቸው። እኔ አሁን እንደገና ሸገር ሲሰጠኝ የሰማዋቸው ሰብስቦና እንግዲህ የሚታወቁት እነዚህ አራት ሆኑና መመላለሳቸው አራቱን ነው እንጂ ሌሎች ሙዚቃዎች ሰርቻለሁ። ፍቅር እንደ ኪራ ወጥመቼካኛ አንቺ በቃ ካልሽኝ እኔም በቃኛ የኑሮን ተስፋ ጥዬው ነበር ባንቺ እስቲ ረጋት በይኝ ቀርበሽ ተጫወቺ። ግርማ በነገራችን አብሮ አደግ በትንሹ ግርማ ጋር ስንተዋወቅ ወደ 60 ዓመት ይሆናል። ቲያትር ቤት ጓደኝነታችን ይኸው እንግዲህ ግማሽ ምዕተ ዓመት 50 ዓመት 50 ዘመን ነው እኔና ጋሽ ግርማ ስንተዋወቅ። እንግዲህ ሙዚቃ የጀመርኩት ምድር ጦር ሲምፎኒ ኦርኬስትራ የሚባል ወይም ስትሪንግ መሳሪያ ነው። በዛ ጊዜ ምድር ጦር ውስጥ ነበር ሙዚቃ የምንማረው። በዛ ዘመን ነው ማቀው። ግርማ በዛ ወቅት በጣም ታዋቂ ዘፋኝ ሆኖ ነበረ። ስልኩ ራሱ ሳይጮህ ነው የምናነሳው። ተደውሏል አይጮህም። ከሰው ብዛት ከደዋዩ ብዛት የተነሳ ለምሳሌ ጥላሁን አንድ ዘፈን ሲዘፍን፣ ግርማ አንድ ዘፈን ሲዘፍን፣ አሁን ግርማ የኔ ሐሳብ ብሎ ሲዘፍን ብሔራዊ ቲያትር ጭብጨባ ሁሉ አለ እኮ። ያንን ዘመን ወደ ኋላ ርቀት 50 ዓመት ያስታውሳል። ባህታ ገብረ ሕይወት እንደዛ የራሱን ዘፈን ሲጫወት ጭብጨባው፣ ድምቀቱ፣ ሆታው፣ ፉጨቱ ያለው አክብሮት፣ አድናቆቱ ይሄ ሁሉ ዘመንን ወደ ኋላ ያስታውሳል። የኔ ሐሳብና ምን ተለይሽኝ ከሰራ ሆዲያ የቤተሰብ ነገር እንግዲህ ተረብቄ አባቴ ትንሽ ቀለም የቆጠረ ነው። ሽማግሌ ሆኖ የመጨረሻ ልጅ ነኝ። እናቴ የዋህናት ምንም ነገር አታውቅም። በኔ እድሜ ተለያይተው ስለነበር እሷ ወደ መርካቶ ነው የምትኖረው። ከመርካቶ ደግሞ ወጥቷ ወደ ጉለሌ ያርቀዋታል። አባቴ ያውቃል በሚል ይችን ነገር ከጀመርኩ ጊዜ ጀምሮ እናቴ ጋር ትንሽ ጊዜ መክረም አለብኝ ክረምት ነው ብዬ አባቴን አስፈቅጄ ጉለሌ ነው የሄድኩት። ይችን እያጠናው በ19 ቁጥር ጉለሌ ነው ማለት ነው። ጉለሌ አባቴ እንዳያውቅ ነው ሁሉ ነገር። ለጊዜው የአባቴ ቃል ከበደኝና ታውኩኝ። ከዛ ወዲያ እኮ ጠፋሁባቸው። ከብሔራዊ ቲያትርም ታውኩ። ለዚሁ ለዘፈነው ዝም ብለው ይጮሃሉ በየቦታው። እኔ ታውኩ። ሄጄ 59 ዓመተ ምህረት ማስታወቂያ ሚኒስትር ተቀጠርኩ። ምን ሆኜ ሾፌር ሆኜ አንድ መኪና አዲስ መኪና ቮክስዋገን ተረከብኩ።
የተደለደልኩ ስነ ጽሁፍ ምርመራ ሳንሱር ክፍል ያ ሙዚቃ የሚመረምረው ጋር ገባሁ። የሚገርምሽ እዛ ክፍል ሆኜ በቃ የዛ መግባቴ መንዳት ብቻ አይደለም መዝገብ ቤቱም አልነበረውም ቤቱ መዝገብ ቤት እንዲሮ አማክሬ ያለቆቼን መዝገብ ቤት መቃን ተደርጎለት ማስቀመጫ ምናምን ጥሩ ካሊግራፍ አለ እንግሊዝኛ አማርኛም የድሮ ተማሪ ጎበዝ እኮ ነው። እዛጅ ቀዳማዊ ሥላሴ ተመረያለሁ ኮከበ ጽባህ የሚባለው እና በቃ ትንሽ ቋንቋ መረዳለሁ ምን ላለው በቃ እዛች መስራት ጀመርኩ። ያቺ ስሟ አትለወጥ እንጂ ሾፌር የምትለዋ ስም አንዳንዴ ነው ቦሌ ሄጄ የተከለከሉ ነገሮች የማመጣው መኪና አረዛ ለቃይ ነው የሚይዙት። ተረፈኝ መዝገብ ቤት ሰራተኛው በቃ እኔው በፈጠርኩት እና እዛ የመሆኔ ደግሞ ጉዳይ ብዙዎቹን መርዳት ቻልኩ። ይሄ እኔ የተውኩትን ሙዚቃ እኔ ባልሰራው የሚመጡትን ግጥማቸው ምናቸው እንዳይዘገይ አንድ ድምጻዊ ከመጣ የዛ ድምጻዊ ግጥሞች አልቀው ካልወጡ ስራ አልሰራም አስቸግራለሁ። እንቆች ነበሩ እንደዚህ አንድ ዘፋኝ ግርማን እኮ ማንም ሰው እስካሁን ፊዚካሊ አይቶት ማያክሰዋል። የኢትዮጵያ ዜጋ እንዲህ በየአደባባዩ አይታይም። አንደኛ ፍቅር ነበረ እንዳልኩሽ ለጥቅም ብለሽ ሳይሆን ለፍቅሩ ለኢትዮጵያ ሕዝብ ምን ሰርቼ ነው ምቀርበው ስቴጅ ላይ ተብሎ የሚለፋበት ዘመን ነበረ። ሌላው እርስ በርስ ልክ አንድ ሰው ልብስ ለብሶ ይሄኛው ኮት ይጠባሃል ይሰፋል ተብሎ እንደሚባል ስቴጅ ላይ ወጥቶ በሚሰራበት ጊዜ ጓደኞቹ በጣም ነው የሚያርሙት ማንኛውም ዘፋኝ እና ግርማ ደግሞ እንደምታዩት ተሰጥቷል። ቅድመ ሁኔታ መጀመሪያ መሟላት የሚገባው ድምጻዊው ድምጽ አለ ወይ ነው። በዛ ጊዜ ዝም ብለሽ ከሜዳ ተነስተሽ ወይም ስቱዲዮ በራስሽ ኃይል ዜማና ግጥም ይዘሽ አሰሪ። የዛን ጊዜው እንግዲህ የራሳቸውን እያጋነናቸው ባይሉን ምኑ ስንቱ ተነስቶ ስንቱ ይቀራል። ግጥሙ ነው ዜማው ነው የድምጻዊው ስብዕና ነው አጠቃላይ ሁኔታ ነው ሁሉም ነገር። ያ ዘመን በርግጥም ወርቃማ ዘመን ነበር። ግጥም ላይ በጣም ነው የሚጨነቁት። ምክንያቱም አስተምህሮት ያለው ምክር አዘል የሆነ በኢትዮጵያውያኖች ዘንድ ተደምጦ ምን ማለት ነው ይሄ ምን ሊል ፈልጎ ነው ብሎ በጣም እንዲህ በቀላሉ ግጥሙን ወዲያው እንደተናገረ በሚያዜምበት ሰዓት እንደተናገረ ለመፍታት አይቻልም። ሻንቺ ልቤ የኑሮ የመብራት ፍሬ እስከ ጊዜ ሞቴ ልቤ የምጨነቅላት ወዴ ዳገቱን ወጥቼ ቁልቁለት ስጀምር ጠፋብኝ አቅጣጫ ያለሽበት ምድር መጨከን ምንድነው ልብሽ እያወቀ ፍቅሬ ሆድረሽ ሰውነት ያለቅ ያዳፋሽ በልቤ ውስጥ ያለው እስከ ዘላለሙ መች የሚጠፋለው እንገናኛለን አልቆረጥኩም ተስፋ በደረሰ እንኳን ቁሜ ባንቀላፋ እንገናኛለን። በተለየሽኝ መስከረም ሳይጠባ የሚለው ስራው ወጥቶ ነበረ። በተለይ በ56 ዓመተ ምህረት በጣም ዘፈን ምርጫ ላይ ሳምንት በመጣ በሙሉ የግርማ ዘፈን አልፍም። ያን ጊዜ እንደዚህ ዘፈኖች ደጋግመሽ ስትሰሚያቸው ውስጥሽ ይገባሉ እንጂ ምንም የሚሰለች ነገር አልነበረው። እኔ አስታውሳለሁ ኦልድ ኤርፖርት ላይ እዛ ላይ አንድ ሬዲዮ ይዘን ዘፈን ምርጫ እሱን ነው የምንጠብቀው።
ጭብጨባ፣ ምርጫ፣ ሁሉ ነገር ባህል ደስ የሚል ጊዜና በቃ በሰልፍ ነው። በቃ ሰልፉ ረጅም በጣም ረጅም እንገባለን። ያን ጊዜ መግቢያውም ጥሩ ነው። ያው ቀደም ብሎ ብቻ ቲኬቱን መቁረጥ ነው። የት ተገኝተው አይገኙም እኮ ቦታ አይገኙም፣ ግን ደጋግመው ስለሚያሳዩ አንድ ሰው በፈለገበት ጊዜ ሄዶ ያንን መመልከትና ማየት ይችላል። ብሔራዊ ቲያትር ሲሄድ ሁልጊዜ እንግዲህ እኔ ላይ በርቱ ተቸው ከርም ያለው እያልኩ እንደዛ አስማምተን እንሰራ ነበር። ትልቁ ነገር የሚያስታውሰን ከዛ ቤት ርቀን ያለነውን ያሰባስበናል። የድሮውን እያወራን መላቀስም አለ። ከመሃላችን የተለዩትን እናስታውስና ያው ማዘንም አለ፣ ሲጨምርም ማልቀስም ነበረ እና እንደዚህ ቤቱን እናስታውሳለን። ምንም እንደሰራን ስዕላዊ የሆነ ነገር በውስጥሽ ይመጣል። ብዙ ነገር ያሳለፍንበት ቤት ነው። በትንሽ ደሞዝ ሰርተናል። በፍቅር በዛች ብሯም አቅም ነበራት። በዛች ብር ተገባብዘናል፣ ተጫውተናል፣ እንደዛ አድርገናል። ያን ነገር የሚመልስ ፕሮግራም ስለሆነ 2ቴም 3ቴም ሄጄ ሰራ ደስ ብሎኝ ነበር የምሰራው። ገና ነው። አሸናፊ በየነ ሌላ ትራምፔት ተጫዋች ሌላ ገና በአክብሮት ይጋብዛል። የዜማውም የግጥሙም ደራሲያኖች አንደኛ ለጥቅም አይደለም የሚሰራው የነበረው ለህዝብ ስትይ ደግሞ እንዴት ነው መድረክ ላይ ወጥቶ ያ ዜማው የሰራው ደራሲ እንዴት ህዝቡ እንደሚወደው አንድ ዘፋኙ ላይ ደግሞ ማን ቢዘፍነው ያምራል የሚል በዛ ደረጃ ነበረ። ጥቅም የለውም ገንዘብ ማለት የሚከፈል ነገር ስለሌለው በዛ ደረጃ ነው። እኔ የተሰጠኝ ገንዘብ አይበቃኝም። በኮንትራት የተቀጠርኩባት 50 ብር ነበረች። ሁሉ ሰው በ50 ብር ነው መጀመሪያ የሚጀምረው እና 50 ብር አነሰኝ ትላለህ ብሎ ጋሽ ጸጋዬ ተቆጣኝ። እንደውም ቁጣው እንትን ብሎ እንኳን አንተ ሚኒሊክ ወሰናቸው 50 ብር ነው ደሞዙ ሲል እኔ የሚኒሊክን ደሞዝ ትልቅ አረገው ነበር። ደነገጥኩ። ሀብታቸውም ድምጻቸው ነበር። በ50 ብር ደሞዝ ነው እነ ጥላሁን እነ ግርማ ነጋሽ የኢትዮጵያን ሕዝብ በሙዚቃ ሲያገለግሉ የነበረው። በጣም አነስተኛ በሆነ የሕዝብ ፍቅር፣ የሕዝብ አክብሮት ይሄ ነበር ደሞዛቸው። ወጣቱ ከሁሉም በላይ ራሱን መሆን አለበት። አሁን አንዳንዶቹን ብዙዎቹንም ማለት ይቻላል የሌሎችን ዜማዎች እየወሰዱ ነው የሚዘፍኑት። ሰው ከእግዚአብሔር የተሰጠው የራሱ የሆነ ሀብተ ድምፅ አለው፣ የድምፅ ሀብት አለው። በራሱ ድምፅ ቢዘፍን ጥሩ ነው። የድሮዎቹ የሌሎቹን ከኋላቸውም ብዙ የነበሩ አልነበሩ፣ እነሱን እየሰሙ ሳይሆን ራሳቸውን ሆነው ነው እዚህ ትልቅ ደረጃ ላይ የደረሱት። የዛሬዎቹ የእነሱን እየወሰዱ ነው። ድምፃቸው እንደገና እንመልስ ቢሉት አልመለስ እያለ ሲቸገሩ እናያለን። ወዲህ ደግሞ ሪሄርስ አያረጉም፣ አይለማመዱም፣ አጥንተው አይገቡም። ድምፃቸው እኮ ካሁኑ ተዘግቷል፣ አይከፈትም። እኛ በ70 ዓመት የምናወጣውን ድምፅ የአሁኖቹ የ30 እና የ40 ዓመቶች ለማውጣት በጣም ይቸገራል። ስለዚህ ከዚያ ትውልድ መማር የሚችሉት መጀመሪያ ራሳቸውን መሆን። በአሁን ሰዓት የምሰማቸው ድምፃውያን በጣም ጎበዞች አሉ። በእውነት ነው የምልሽ። እንዲያው በእውነት ያልኩትን ነገር ታውቂያለሽ። በደህና ጊዜ ስሜታችንን ተወጣን፣ አመልጠናል። እነዚህ ልጆች ጋር ዘፈን ቢሆን ኖሮ የሚበልጡን ናቸው። በእውነት አንዳንዱን ድምፅ ሰማ በጣም ይገርመኛል። አሁን ሩቅ ሳትሄጂ ይሄ አብርሃም ያመጣው ልጅ ዳዊት ጽጌ አሁን እሱ ያዘው ድምፅ ነው። በእውነት ይገርማል። በእውነት እኔ ያንን የሄደውን ትልቁን ሰው ሁሉ ያስታውሰኛል። ቁጭ ብዬም ባሁሉ ይዘኛል። እንዲህ ያሉ ልጆች የተፈጠሩበት ጊዜ ነው። አደራም ምለው ግን የሚሰሩትን ስራ ብዙ አኝከው ዘላለም ከሰው ውስጥ እንዳይወጣ አድርገው መስራት የሚችሉ ልጆች ያሉበት ዘመን ስለሆነ
ጥድፊያውን እንዲያቆሙ በዚህ አጋጣሚ ያደረላል። ገጣሚ ቢታጣ የሚያንጎራጉር ጋዜጠኛው መጣሁ ዝምታን ልሰብር ጋዜጠኛው መጣሁ ዝምታን ልሰብር ዝምታ ወርቅ ነው መልካም ነው ካላችሁ እድል ለእኔ ስጡኝ ልግባ በስራችሁ እድል ለእኔ ስጡኝ ልግባ በስራችሁ ንግግሬን ትቼ ማንጎራጎሬማ ስላላገኘሁኝ ጥሩ ባለዜማ ስላላገኘሁኝ